ማነሽ እያንዳንድሽ እስኪ ሙያሽ ይለካ እስኪ ነኝ ማነሽ እስኪ ሙያ ያለሽ ሙያ ያለን ያላችሁ እስኪ እንያችሁ እስኪ ተመልከቱት። ይሄን የመሰለ ጌጣ ማሻአላህ ማሻአላህ። እናንተ እኔ ራሴን እንትን ባላልኩት ብዬ ፈራሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና የተከበራችሁ ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ዛሬ ይሄን የመሰለ ጌጣ አገጋገር ወይም ፈጣይር ነው ማሳያችሁ። ዱቄት የተነፋ ዱቄት አለኝ። ማንኪያ አንድ ማንኪያ ጨው ጨምሬ እንደዚህ እለውሰዋለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁኝ ተከታተሉ። እውነት ለመናገር ትወዱታላችሁ ብዬ ስላሰብኩኝ ነው። እኔም በጣም በቃ ደስ የሚለኝ ምግብ እና በጣም የምወደው ምግብ ነው። ያው ስራው ትንሽ አድካሚ ቢሆንም እወደዋለሁ ማለት ነው። ሰዎቹ ራሱ ይሄን ተቀመሱ ወዲህ በቃ ምንም ማቆም አልቻልንም ማለት ነው። ሁልጊዜ ነው የምንበለው እና ውሃ አድርጌ እንደዚህ በደንብ አሸዋል። ደግሞ በደንብ ሹት እንዴት በደንብ ሲያሹት ይወዳል። በደንብ በሹት ማለት ነው። እኔ ምድር አስቀምጬ እያሻውኝ ነው። ግዴታ ማሸት ይኖርባቸዋል ማለት ነው። ሊጡም በጣም መክረር የለበትም፣ በጣም መላላት የለበትም። እንደምታዩት እንደዚህ አይነት ሊጥ ማብካት ይኖርባቸዋል ማለት ነው ቤተሰቦች። እና ትንሽ ሾርት ለቅቄ ነበር እና አንዳንድ ጓደኞቼ ለምን ቪዲዮ አልሰራሽበትም ብላችሁ ነበረ እና በትእዛዛችሁ መሰረት እስኪ ዛሬ ቪዲዮ ልስራላችሁ ብዬ ለእናንተም አልሆነ የለኝም እንደምን ተቸጋግር። ያው እንግዲህ ታውቃላችሁ ስራ ይዞ በአንድ እጅ ደግሞ ስልክ ይዞ በጣም የሚያስቸግረው ያላችሁበት ትረዱኛላችሁ እያስባለሁኝ። እና በደንብ ካሸሁት በኋላ እንደዚህ አድቦለቦልኩት ማለት ነው። ሁሉንም ታድቦለቦልኩኝ በኋላ ዘይት ቀባ ቀባ አድርገዋለሁ። ለምን እንዳይጣበቅ እስበሱ ማለት ነው። ዘይቱን ነው የገባሁት። እናንተ ያላችሁን እና የሚመቻችሁን ዘይት ማድረግ ትችላላችሁ ማለት ነው። ዘይቱን አለኝ። ዚብጣ ማድረግ ትችላላችሁ። በተለይ ዚብጣ በጣም አሪፍ ይሆናል ማለት ነው። እንደዚህ አድቦልቡሌ አስቀምጠዋለሁ። ቢያንስ እስከ 10 ደቂቃ ቢቀመጥ ጊዜ ታላችሁ ከዛ በላይ ቢቀመጥ ችግር የለውም። ትንሽ ሊጡ ማረፍ ይኖርበታል ማለት ነው። እንደዚህ በፔስታል ሽግ አድርጌ ሸፉኝ አስቀምጠዋለሁ ማለት ነው። እንደምታዩት ልስልስ ይላል ማለት ነው። ሊጡ በኋላ ስንዳምጥ አያስቸግረንም እና እንደምታዩት ከ10 ደቂቃ በኋላ እንገናኛለን። እና ይኸው ከ10 ደቂቃ በኋላ ሊጡን ዳምጬ ስጨርስ ነው ለእናንተ ለማሳየት የመጣሁት። ለምን አንደኛ አልተመቸኝ፣ ሁለተኛ ቪዲዮ እንዳይረዝም ስላሰብኩኝ ነው። እና የመጨረሻዋን ላሳያችሁ እንዴት አድርጌ ሁሉም በተመሳሳይ መልኩ እንደሰራሁት አሳያችኋለሁ ማለት ነው። ያው እንግዲህ ተካሜራ ውጭ ሆኗል፣ ምንም ማድረግ አልቻልኩም ማለት ነው። አልተመቸኝም እና ነው እንደዚህ በመዳመጫ አይደለም በነገራችን ላይ በእጄ ነው። እንደምታዩት ሊጡ ይሳባል፣ በጣም ነው የሚለጠጠው። አንደኛ አሽቸዋለሁ፣ ሁለተኛ ደግሞ ስላቆየሁትም እንደምታዩት ሊጡ በደንብ ይለጠጣል ማለት ነው። እንደዚህ ሊጡን በደንብ ስስት እስከሚል ድረስ በእጃችሁ ነው። ትንሽ ዘይት ተረግ ታረጉና ጣውላው ላይ እጃችሁን ዘይት ነካርጋችሁ በቃ በራሱ እንደዚህ ሸርተት ብቻ ማድረግ ነው። መዳመጥ ኃይል ምናምን ነገር አያስፈልጋችሁም። እንደ ሌላኛው ሊጥ በመዳመጫ አይደለም፣ በእጃችሁ ብቻ። ከዛ ዘይቴን ቀባቀባ አረኩኝ፣ ዱቄት ነሰነስኩ። በጣም ይቅርታ ግን እዚህ ጋ በደንብ አይታይም። ይታያል ብዬ አስቤ ነበረ፣ በደንብ አይታይም እና ተጎንና ተጎን ጥፍ አረገዋለሁኝ። አጥፌ አሁንም ዘይት ቀባ አረገዋለሁ። አሁንም እስበሱ እንዳይጣበቅ ማለት ነው፣ ውስጡ እንዲከፋፈት ማለት ነው። እና በአራቱ ማዕዘን እንደዚህ መቼም ትረዱኛላችሁ እያስባለሁ። በአራቱ ማዕዘን እንደዚህ ታጥፉታላችሁ ማለት ነው። ታጥፉትና ይቀመጣል ማለት ነው። እንደዚህ አርጋችሁ ቢያንስ 10 ደቂቃ መልሶ መቆየት ይኖርበታል ማለት ነው። ድጋሚ መዳመጥ ስለሚኖርበት ትንሽ ሊጡ ማረፍ አለበት። እኔ መጀመሪያ የዳመጥኩትን አሁን እየዳመጥኩ መስራት ጀምራለሁ ማለት ነው። ምክንያቱም መጀመሪያ የዳመጥኩት ቆይቷል። ከመጀመሪያው ጀምሬ አሁን እየዳመጥኩ መስራት ጀምራለሁ ማለት ነው።
ብዙ ስለሆነ የኔ መጀመሪያ ያዳመጥኩት በጣም በቅቶታል ማለት ነው። በቂም ነው፣ ከበቂም በላይ ነው። እናንተ ትንሽ ተሆነ የምትሰሩት ትንሽ ልታቆዩት ትችላላችሁ። እኔ ግን በቂውን ያክል ቆይቷል ማለት ነው። እና ምንም ማድረግ አልቻልኩም። ይታያሉ እያስቤ ነበረ፣ ግን እየዳመጥኩ ነበረ፣ አልታየም ማለት ነው። ስዳመጥ እስኪ ተቻለኝ ያሳያችኋለሁ። በጣም አይመችም ቪዲዮ ለመቅረጽ በጣም አስቸጋሪ ነው። ይሄ ደግሞ በሁለቱም እጅ ስለሆነ የምሰራው አሁን አንድ በአንድ እጅ የምንሰራው ስራ ሲኖር በአንድ እጅ ይዤ በአንድ እጅ እሰራለሁ። ግን ይሄ በሁለቱም እጅ ዘይትም ደግሞ ስለምነካ በዛ ስልኬንም እንትን ለማለት ያስቸግራል ማለት ነው። እና ሁሉም እንደዚህ አሁን ዳምጬው እንግዲህ ሁለተኛ ተዳምጦ ማለት ነው ወደ ምጣዱ ሄዷል። እንደምታዩት ዘይት አሁንም ቀበቀባ እናደርገዋለን በደንብ እንዲበስልልን ማለት ነው። ተስተካክሎ እንዲበስል ወይም ደግሞ እንዲነፋም ስለሚያግዘው እንደዚህ ዘይት እቀባዋለሁ ማለት ነው። እና እንደምታዩት ማሻአላ እውነት ለመናገር በጣም ነው የሚያምሩ፣ በጣም ማለት ነው። ሰርታችሁ ቀመሱት ነው የምለው፣ ሌላ ነገር አልላችሁም። እንደምታዩት ፍትፍት የሆነ ፈጣይር ነው የሆነው ማለት ነው። ማሻአላ ብሉኝ ነው የሚለው። እንደምታዩት ዘጋ ካገሬ ጨረስኩኝ። ማሻአላ ፍሬዘር አስገብታችሁ እያወጣችሁ እያሞቃችሁ መብላት ትችላላችሁ። ወይም ተላጃ በጣም ብዙ ጊዜ የማይቆይ ከሆነ ተላጃ ብታደርጉት ችግር የለውም። እኔ ግን ስለማቆይ ፍሬዘር ነው የማስገባው ማለት ነው። እና እንቁላል ሰርታችሁ እንደ ሰንዶች መብላት ትችላላችሁ። በማር መብላት ትችላላችሁ። በሽኩላታ መብላት ትችላላችሁ። በተለያየ ነገር መመገብ ይቻላል ማለት ነው። እንደምታወት ውስጡ ክፍትፍት ነው የሚለው ማሻአላ። እኔ ዝጋ ማር አለኝ። ማርና ሀባ ሶዳ አድርጌ ነው የምጠቀመው። ባህሩንም ብዙ አላበዛም እኔ፣ ምክንያቱም ማሩን ታበዛሁኝ ልቤን እንትን ይለኛል እና ብዙ አላበዛም ማለት ነው። እና እንደዚህ እያገላበጣችሁ ታበስሉታላችሁ። በጣም ነው የሚያምረው ማሻአላ። ስትበሉትማ ሌላ ቂጣ ለምኔ ነው የምትሉት? በፍጹም ሌላ ቂጣ አትበሉም ማለት ነው። ይሄን ቀምሳችሁ በጣም ነው የሚጣፍጠው ማለት ነው። እንደገና ደግሞ አንዴ ከበላችሁ በቃ ተወዲያችሁ አይጠፋም፣ እንደፈለጋችሁ ትውላላችሁ ማለት ነው። ቂጣ ነገር ጥሩ ነው አያስለውም ሲሉ ሰማ ነበረ እና አየሁት ማለት ነው። በጣም አሪፍ ነው እና ሞክሩት። ቪዲዮን ከወደዳችሁት ላይክ እያረጋችሁ ይጠቅማል ብላችሁ ካሰባችሁ ሸር እያረጋችሁ ሰብስክራይብ እያረጋችሁ እኔንም ቤቱን ሰብስክራይብ እያረጋችሁ የደወል ምልክቷን ተጫኑ። አዲስ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን ተጫኑ እላለሁኝ ቤተሰብ። በተረፈ አብራችሁ ስለነበራችሁ አመሰግናለሁ። ከጎን የሆናችሁ አብሽሪ፣ አይዞሽ፣ ተስፋ እንዳትቆርጭ እያላችሁ ለዚህ ቀን ላደረሳችሁኝ ጓደኞቼ ምስጋና ከልብ ነው። አመሰግናለሁ ውዶችዬ። እንግዲህ ደግሞ አንዳንዶቻችሁ ድምጻሽ አይሰማም እያላችሁኝ አላችሁ ማለት ነው። ለምንድን ነው ድምጽሽ የማይሰማው? ድምጽሽን ከፍ አድርጊ እያላችሁኝ አላችሁ ማለት ነው። እንግዲህ ድምጼ ያው ታውቃላችሁ ያለሁበትን ሁኔታ እንዳይሰማ በማሰብ ነው። እንደገናም ደግሞ ድምጼ አሁን በነገራችን ላይ ይህን ቪዲዮ ሰራ አሁን ሰው የለም፣ ግን ከዚህ በላይ ድምጼን ከፍ ማድረግ አልችልም። እወዳችኋለሁ። መልካም ቀን